አንድ ነገር ሳይሳካልህ ሲቀር የተሻለውን አስቀምጦልሃል። ሰዎች እንባቸውን ጠብ ያደረጉለትን ነገር ያገኙታል። ጊዜው ይረዝማል እንጂ ቸግሮ ያውቃል እንዴ? በጣም ብዙ ነው። አንድ ነገር ሳይሳካልህ ሲቀር የተሻለውን አስቀምጦልሃል። ከአንዲት ወዳጄ ጋር ድሬዳዋ ላይ ልወጣ ስል እሷ ዴንቲስት ናት። አብረን እንሰራለን ሲባል እስቲ የቮለንቲር ስራ መስራት አለብን፣ ፓርትነር ለመሆን ፈጣሪ የሚወደውን ስራ እንስራለንና እኛ ያሰብነው ኦቲስቲክ ልጆችን ለመርዳት ፕላን አውጥተን ምን ምናምን፣ የፈጣሪ ፕላን ግን እሱ አልነበረም። ትምህርት ቤት ስላልተከፈተ እነዚህ ልጆች አልተሰበሰቡም ተባለ። እኔ በፕላን የጻፍኩትና በቃ በጎ ስራ ሰርቼ ቮለንቲር ስራ ሰርቼ እመጣለሁ ያልኩት ይሄንን ነው። ፈጣሪ ምን አደረገ? ሌሎች ኦርፋን አለ የድሬዳዋ መስተዳደር በጣም ወዳቸው፣ ነገራችን ላይ ድሬዳዋ ላይ በጣም ወዳቸው ማከብራ ከከንቲባው ጀምሮ ሙሉ የሚረዱ ልጆች አሉ። የተጣሉ ልጆች በህፃናትና ሴቶች ቢሮ እንትን ተሰርቶላቸው በስነ ስርዓት ህንፃ አላቸው የራሳቸው የሚላክበት ሰው ተቀጥሮላቸው የሚሰራ አለ። አሃ አለችኝ እንትና እኮ እዛ ውስጥ ነው የሚሰራውና እዛ ላይ እስቲ ብንነጋገር ምን ትላለህ? እኔ ለፈጣሪ የነገርኩት የበጎ ስራ ለመስራት ይሄኛው ነው። ፈጣሪ ግን የሚጽፍልህ ነገር አለ። ከዛም እኮ የተሻለ አለ። ከዛ ስንሄድ ምናልባት በህይወቴ ውስጥ ድሬዳዋ የተመላለስኩባቸው ጊዜያቶች ሁሉ የተሻለው ጊዜ በቃ ሰው መሆንህን የሚያስታውስ አስበዋል። ተወልዶ ደሰከንድ እየተጣለ ህፃን የእናት ጡት የሚያስፈልገው እኔ ልጄን እንዴት አድርጌ እንዳሳደግኳቸው ልጆቼን አውቃለሁ። ዳይፐር አነሰ ጡጦ ምናምን ብለህ ፈጣሪ ግን እነዛ ልጆች ወስዶ የ2 ወር የ3 ወር 4 5 6 መሄዱ ማለት ነው። የፈጣሪ ፕላን ይሄ ነው። ሐሳቤን ሁሉ እዛ ጋር ሰበሰበልኝ። ከዛ ካለን ነገር ላይ ወስደህ ያንን ነገር ስታረግ ለካ እየቀበጥኩ ነው። ፈጣሪ ሆይ ይቅር በለኝ። አንተ እየበላህ እየጠጣህ አስበዋል። ቢያንስ መኪና ባይኖር በትራንስፖርት እየሄድክ ለልጅ ያለህን ይዘህ እየገባህ ማለት ነው። ባላጠፋው ነገር የተጣለ ህፃን የህፃን ነገር አገር ይመራል በእርግጠኝነት። ግን በቃ የሰው ልጅ ራሱን ማስታወስ ከፈለገ ትክክለኛ ልመናውን ማምጣት ከፈለገ እንደዚህ አይነት ቦታ ሲሄድ ሆስፒታል ስትሄድ ጤነኛ መሆናችንን አመስግነን እናውቃለን። ከዛ በኋላስ አንዳንድ ጊዜ ምትለምነው ልመናና የምትሰራው ስራ ራሱ ቅብጠት መሆኑን ይገባል። አንዳንድ ጊዜ ያላመሰገንኩ በቃ ጤነኛ በመሆን በመተንፈስ አልጋ ላይ ተኝቶ ስንት ነገር በዚህ በዛ ተሰክቶልን ሲቃ ውስጥ ያለውን ሰው ስታይ ወይ እንዴት ነው የቀበጥኩት? እኔ አንዳንድ ጊዜ ጌታዬ በጣም ቀብጫለሁ፣ ይቅር በለኝ። አሁን እኔ አሰልጥኛለሁ፣ ሰርቻለሁ፣ እንደዚህ ብዬ ነበር፣ ተኮፍሻለሁ፣ ይቅር በለኝ። በቃ እነዛን ልጆች ሳይ በቃ በዛ ዘጋሁት። ፕሮግራሙን ስጨርስ ከሰዓት ከድሬዳዋ ወጣሁ። በቃ ከዚህ በኋላ ወደዛ ሲሄድ እነዛን ልጆች የመርዳት ስለነሱ አሰብ ነው። በቃ አለቀ። ግዴታ ነው እንጂ። ስለዚህ ልመና ስታረግ አንዳንድ ጊዜ አይ ዶንት ኖ እንዴት እንደምትገልጸው ያለህን ከማመስገን ተነስ። በነገራችን ላይ ፈጣሪ ሰነፍ ሰው አይወድም። ፈጣሪ ሰነፍ ሰው ፈጠረ ስንፍናዬ ነው አይደለም። ስራ ከዛ በኋላ አገልግል፣ እርዳ፣ እሱ ላይ ይጨመርልሃል። ችግሮ ያውቃል እንዴ? በጣም ከየትኛው ያውቃል በደንብ ብዙ ነው። አልቅሰህ ታውቃለህ? ችግሮ ፍቅር ይዞ አላልኩ። ምክንያቱም አሁን ወንድም ይሁን ሴት የሚቸግረው የፍቅር ነው። ሪሌሽንሺፕ ያው ስላለሁበት ፍቅር ይዞ አልቅሰህ ታውቃለህ? አብርሃም አሁን ተገኘው። ፍቅር ይዞኝ አልቅሼ አላውቅም። ነገር ግን ቸግሮኝ አልቅሼ አውቃለሁ። አልገባኝም። ጾታዊ ፍቅር ይዞኝ አልቅሼ አላውቅም። ነገር ግን በአንድም ይሁን በሌላ በገንዘብም ይሁን ሐሳብ አጥቼም
የሚረዳ ሰው የሚያዳምጥ ሰው ያንንም ሰው አጥቼ የሆነ ሰዓት ላይ ያለቀስኩበት ጊዜ ነበር። ጥያቄውን አስቤበት ነው የጠየቅኩት። ለምን እንደሆነ ታውቃለህ? ሰዎች እንባቸውን ጠብ ያደረጉለትን ነገር ያገኙታል። ጊዜው ይረዝማል እንጂ አብዛኛው አሁን ያለንበት ዘመን ይሄ የፍቅር ዘመን ስለሆነ ነው። ምክንያቱም ለምን እንደሆነ ታውቃለህ? የሰው ልጅ የሚያሳካው የተጎዳበትን ቦታ ነው። በቃ ከዚህ በኋላ ምናልባት ልልክ ይችላል 7 ሰው ብለኛል አይደለም? ይኸውልህ 2 ሰው በአንድ የሚወድ ሰው አድቫንቴጅ እየያዘ ነው። ባጣቆዩኝ ኤምቢ ካለኝ ወደ ፒ ወደ ሲ ምናምን ማለት ነው። የግድ እሱ ብቻ ሳይሆን ለምሳሌ ላመጣው የፈለግኩት ወደ ስራ ነው። የጾታዊ ስሜት ያህል ወደ ህይወትህ የምታመጣውን ነገር የተገኘ ቀን አከተመ። በቃ አመለጠ። አብርሃም አመለጠ። አይ ቲንክ ስራዬን አሁን ፈቀርኩት መሰለኝ ማለት ፖላይትሊ ነው ማለት ነው። አስተካክለው። ወድጄዋለሁ። ለምን እንደሆነ ታውቃለህ? ለምሳሌ ስኩል ላይፍ፣ ዩኒቨርሲቲ የሆነ ነገር አብረህ የምትማረው ሰው በቃ ከተወሰነ ሰዎች መሃል አንድ ሰው ላይ ልብህ ያርፋል። በገንዘቡ ምክንያት በመናሙን አይደ ከዛት የምትሳብበት ነገር ሊኖር ይችላል። አለባበሱ ሊሆን ይችላል፣ ወይ ፀጉር አበጣጠሯ ሊሆን ይችላል። ብቻ የምታይበት ነገር የምትወጋበት መንገድ አለ። ያኔ ኪስህ ውስጥ ስላለው ገንዘብ፣ ስለ እውቀት፣ ስለ ስልጣንህ አይደለም። በቃ በዛ ሰው ተከይፋል። አማርኛውን አንተ አውራራ። ከዛ በኋላ ምን ይሆናል? ስለሱ ሰው ማሰብ ትጀምራለህ። በምትፈልገው ነገር ተከያፍ። መከየፍ ካቃተህስ መስዋዕትነት ክፈል። ለመከየፍ በስራ ለመውደቅ ለምሳሌ አንተ ብዙ ሰው ጋር ትደውላለህ፣ ስልክ አያነሱልህ። ግን ሰዎች ደግሞ ይሄን እንግዳ አምጣልን ብለዋል። እንዴት አንገቴን እንደያዝክ ታውቃለህ አይደል? አምጣልን። መቼ ነው የሚመክረን? እኔ እኮ እየተኮፈስኩበት ነው፣ እየተመቸው አይደለም። እንደ ሰው ግን ለምንድን ነው የምንለማመጠው? መተው ትችላለህ። ያንን ፕራውድ ውጠህ ግድ የለም ህዝብ ስለሚማርበት ከነጢባሩ አምጥቼ እዚህ ጋር ግን የህዝቡ ጥቅም ይበልጣል ብለህ እቺ ፓርት ናት ለውጥ የምታመጣው። የኔና ያንተ ነገር አያልቅም። 2 ጓደኛሞች ናቸው። አንደኛው ሶኮልድ ድሃ የሚባል ምድር ላይ የለም፣ ሀብታም የሚባል የውክልና ጥያቄ ነው። አንደኛው ቤተሰቡ ያው ደከም ያለ ነው። አብረው ነው የተማሩት፣ ግራጁዌት አደረጉ። እኩል አንድ ክላስ ነው የጨረሱት፣ ዲፓርትመንት አንድ ላይ ነው የጨረሱት። ምን ያደርጋል ይሄኛው? እናት አባቴ ርስት የላቸውም አለ። በቃ ድሆች ናቸው፣ የቻሉትን ያህል አስተምረውኛል አለ። እነሱን መጦር አልቻልኩም፣ በቃ እኔ ከሀገር ተሰደድኩኝ። ለዚህ ነው ምለፋው ምንተፋተበው፣ በቃ የምትለው ነገር ይገባኛል አለ። ጓደኛ ሳልኩት ተቃራኒ ነን። የመጨረሻ የሀብታም ልጅ፣ ለመዝናናት ዩሮፕ የሚሄድ ልጅ። እንዴ አልገባኝም አልኩት። ቶሎ ነገር አይገባኝም። ሲገባኝ ደግሞ በደንብ ይገባኛል። እንዴት አልኩት። ይኸውልህ አለኝ፣ ወንድሜ አንድ እውነት ልንገርህ አለ። የጭንቅላት ጥያቄ ነው እንጂ እሱ ከድሃ ቤት መወለድ፣ የኔ ከሀብታም ቤት መወለድ፣ ቤተሰቦቻችን ሲያልቁ አጋጣሚ የሆነው ቤተሰቡን አጣ፣ የሀብታሙ ማለት ነው። የነበረን ርስት ተከፋፈልን፣ እንዴት እንደምንሰራው አናቅም፣ አለቅ። በዚህም በዛም ብሩ አለቅ። ከዛ በኋላስ መሸከም አቃተኛል፣ የነበርኩበትና መውረዱን ማለት ነው። ተሰደድኩኛል እና የማጥፋት ነው አልኩት። ስማኛል፣ ላሰለጥናቸው እጄ ሰለጥናለሁ ምለው ለዚህ ነው። እኔ እንዴት እንደምዝናና ነው እንጂ ቤተሰቦቼ ያስተማሩኝ እንዴት እንደምሰራ ነግረውኝ አያውቅም። እኔ እኮ እጅ አስታጥቤ አላውቅም። ብዙ ሞግዚት አላቸው። ዛሬ ግን ትልቅ ትምህርት ምለው አለ ፕሌስ ገንዘቡ እውቀቱም ሀብቱም አለ የምትሉ ልጆች ወይም ቤተሰቦች ልጆቻችሁን እውነተኛውን ዓለም አሳዩአቸው። አየህ፣ ይሄኛው ምንም የለውም፣ ርስት የለም፣ ይበላ የሚቆረስ የለውም፣ ተሰድጄ ቤተሰቤ መርዳት አለ። ይሄኛውስ ተዝናንቼ አድጌ እንዴት ቤተሰቤን እንደምረዳ ቻሌንጅ አያውቅም። ፓስፖርቴን ባሳየት ትደነግጣለህ፣ ያልሄድኩበት ሀገር የለም አለ። ዛሬ ግን ወርዶ ይሰራል። እውነቱ የቱ ጋር ነው? ማይንድ ሴቱ ላይ። በጣም ደነገጥኩኝ። ሌክቸር ልሰጥ ሄጄ ሌክቸር ወስጄ ተመለስኩ።
አብዛኛውን ጊዜ ነው የሚሄድበት ቦታ ላይ ኦልዌይስም ላይክ ከብሪያን ቴራሲ በጣም ወደው ቲንክ ኦን ፔፐር ብዙ እንደ ኮችም ብዙ ኮሚኒኬት ማድረገውም እዛ ስለሆነ ምንድነው የሚያስቀምጠው ቲች ሚ የማህበረሰብ ተማሪ የሆንክ ቀን ሁሌም እያደግክ ትሄዳለህ ተምረህ ደግሞ ማንበብ ያቆምክ ቀን ሞተሃል